እኔ ደግሞ ደስ ከሚለኝ ነገር እመቤቴ ምስክሬ በፈለጋችሁ ትሰዱት ለራሴ መቁላላት የመጨረሻ ነው የምወደው። ሲደላኝ ከራስ በላይ ንፋስ ነው አባቴ። ለራስ ሽር ብትን ፏ ብልጭ ባያው አብርሽና ሩታ ላይ ይጅባቸው ተይ። የነሱ መጫወቻ ሆናችሁ እኮ የአብርሽና የሩታማ መጫወቻ ሆናችሁ እኮ በእናንተ ላይ ይሸቅላሉ። እውነት ተጣልቶ መስሏችሁ ነው? እነሱ የትዳር ትርጉም ያልገባቸው ሰዎች ቢኖር እነሱ ናቸው። እነሱ ሲጀመር እኔ ልጁን ግን ወልደውት ነው። እኔ ጥያቄ ነው ገብርኤል ወልደውት ነው ልጁን? አብርሽና ሩታ ወልደውት ነው? በማርያም ነገሩኝ እስቲ። እኔ የወለዱ ባይመስለኝም እኔ ፎርጂድ ሆኑ አልወለደችም ምናምን ብዬ እንትን እላለሁ። ደግሞ ታመጣለች ልጁን ከየት አምጥታ ነው የምታመጣው? እኔ እውነት እየመሰለኝ አይደለም። እውነት ወልዳው ከሆነ እነሱን ተዋቸው። እነሱ ለሰዎች አሪያ የሚሆኑ ሰዎች ሳይሆኑ በጣም ጠንቅና ለምሳሌ ለትዳራቸው ሰው ክብር እንዳይኖረው ለትዳራቸው እንዳይታመኑ የሚያደርግ ድራማ ነው። ይሄ ለሰው ልጆች አስፈላጊ አይደለም። የነሱ ፊልም አንዳንድ ፕራንኮች ለባለ ትዳሮች አስተማሪ የሆነ ነገር ሊሆን ይገባል። ሁለተኛ ነገር ደግሞ ልጆችን የሚያስተምር ገና ለሚያገቡት አስተማሪ የሆነ ነገር ማቅረብ ነው እንጂ እንደዚህ ሰዎችን የሚያበላሽ ይሄ ብልግና ምናምን ነገር ደስ አይልም። እኔ አብርሽና ሩታን አድራቂያቸው ነበርኩኝ። ቀለበት ሲደራረጉ ምናምን ምንም ችግር የለብኝም። እኔ እንደማንኛውም ሰው ያለው። አሁን ላይ ግን አንድ ቀን አይቻቸው አላውቅም። ላያቸውም አልፈልግም። ምክንያቱም አስተማሪ የሆነ ነገር ሳይሆን ልጆችን የሚያበላሽ ትውልድን የሚያበላሽ ነገር ነው የሚያስተላልፉት እንጂ ምንም አይጠቅምም። አንዳንድ ፊልምና ፕራንክ ነገሮች ሰውን የሚያስተምር ነገር መሆን አለበት። ለምሳሌ በትዳር ውስጥ መከባበር፣ እንዲሁም ደግሞ መተዛዘን፣ መታዘዝ፣ በጣም ብዙ ነገሮች አስተማሪ የሆኑ ነገሮች መለቀቅ ያለባቸው አሉ። አንድ ቀን ተጣሉ፣ አንድ ሴት ይዞ ይመጣል። አንድ ቀን ተጣለች፣ ሂዳ ወንድ ይዛ ትመጣለች። አንድ ቀን ተጣሉ፣ ሂዶ ተላተመ ከአንዷ ሴት ጋር። ደግሞ ቬሎን ከየት እንደሚያመጡት አላል። ይሄ ምንም እንትን አያስቅምም፣ አያስደብርምም፣ ደስም አይልም፣ አይመጣውም። አሁን መዳም ቤት ያሉ ልጆች ምን ይማሩ ከናንተ? ወዲያ በሉልኝ። እኔ ስለነሱ ማውራት አልፈልግም። ወዲያ በሉልኝ፣ አልፈልግም። እኔ ምን ነው ሸዋ አሁንማ ፊልማቸው ማየት ራሱ እንዴት እንደሚያስጠላኝ ማርያምን ይመረኝ። በጣም ነው የሚያስጠላው። እንዴ ያው ትዳር ነው ወይስ እንትን ነው የሚባለው? እሱ እኮ ባለጌ ነው። እኔ አልፈልግም እንደዚህ። እኔ አልወድም። ይቅርታ አድርጉ።